የሰው ልጅ የእውቀት አድማስ በሰፋ ቁጥር በአንድ ነገር ላይ ያለን አመለካከት በዚያው ልክ በፍጥነት ይለዋወጣል። ይህም የአስተሳሰብ ለውጥ አንዳንዴ በአንዳንድ ነገር ላይ የነበረንን ግንዛቤ በ180 ዲግሪ ሲለውጥ እናየዋለን። ለዚህም እንደ ምሳሌ ስለ ኮሌስትሮል ያለን አመለካከት መመልከት ይቻላል። ብዙዎቻችን ኮሌስትሮል ሲባል የምናውቀው በበሽታ አስመጭነቱ ብቻ ነው ሚል ምክንያት አለን። ለዚህም ምክንያት የተለያየ የልብና የአንጎል በሽታዎች በማስከተል በዋነኝነት በተደጋጋሚ ሲጠቀስ መስማታችን ነው። በእርግጥ ለሚያስከትለው የሚችለው ችግር እንዳለ ባይካድም ከጉዳቱ በተረፈ ለሰውነታችን የሚሰጠው ጥቅም ግን ችላ ማለት አይገባም። ሰላም ውድ ተመልካቾቻችን እንዴት ቆያችሁልን? በዚህ ፕሮግራም ስለዚህ ውድ ነገር ምንነት ስላለው ጥቅምና ስለሚያስከትለው ጉዳት ባጭሩ ለማየት እንሞክራለን። ኮሌስትሮል ምንድን ነው? ኮሌስትሮል በኬሚካል ጸባይ የሚመደበው ከአልኮል ግሩፕ ውስጥ ሲሆን ለዚህ ነው በእንግሊዘኛው ኮሌስትሮል የመጨረሻዎቹ ኮሌስትሮል ፊደላት የሚያመለክቱት እንደ ኢታኖል ሁሉ የአንድ ቤተሰብ መሆናቸውን ያመለክታል። ለሰውነታችን ከሚያስፈልገው ኮሌስትሮል ውስጥ 80 በመቶ የሚያክለው ራሱ ዘጋጅ ሲሆን ቀሪው 20 በመቶና በጣም አስፈላጊ የሆነው ክፍል ግን ከውጭ ማለትም ከምንመገበው ምግብ ውስጥ ማግኘት አለበት። አስፈላጊነቱ ኮሌስትሮል ሰውነታችን በሚያካሂደው ስርዓተ ውደት ውስጥ ራሱ የሆነ ድርሻ ያለው መሆኑንና ባይኖር እንኳን በሌላ መተካት አለመቻሉ ነው። ኮሌስትሮል ሐሞት ከረጢት ውስጥ የሚፈጥረው ድንጋይ አንዱ ክፍል ነው። ድንጋይ ውስጥ የኮሌስትሮል ይዞታ ከበዛ ይህ አይነት ድንጋይ የመፈራረሱ እድል የሰፋ ነው። የኮሌስትሮል ድንጋዮች ብዙውን ጊዜ ክብደታቸው ቀላል ስለሆነ በሐሞት ውስጥ የመንሳፈፍ ጸባይ ሲኖራቸው መጠናቸው አነስተኛ ነው። ይህም የራሱ የሆነ አደጋ አለው። ለምሳሌ ኮሌስትሮል ስትሮይድ እና የጾታ ሆርሞኖችን እና እንደ ቫይታሚን ዲ ባሉ ንጥረ ነገር ዝግጅት ውስጥ ከፍተኛ አስተዋጽኦ አለው። ከዚህም በተጨማሪ የሰውነታችን ሴሎችን ግድግዳ በማጠናከር የሰውነታችን የሲሚንቶ ምንጭ ሆኖ ያገለግላል። ይህም የሚያመለክተው የኮሌስትሮል መጠን ከቀነሰ በሰውነታችን ላይ ከፍተኛ ችግር ማስከተል እንደሚችል ነው። ቅባትና ስብ በተመገቡ ቁጥር እኒህ የምግብ አይነት ፈጭቶ ከሰውነታችን ጋር ለማዋሃድ ሐሞት የሚያስፈልግ እሱንም ለማዘጋጀት ሰውነታችን 3/4 የኮሌስትሮል ፍጆታ ለዚህ ጉዳይ ይውላል። ከኮሌስትሮል ነፃ ይህ አባባል ወይም ጽሑፍ አሁን በሰፊው በገበያ ላይ የሚገኙ በተለይ በታሸገው የዘይት ምርቶች ላይ ይገኛል። አንዳንዶቻችን አስቤዛ በምናደርግበት ጊዜ ይህን ጽሑፍ ፈልገን ስናገኝ እንታያለን። በቀላሉ ለመናገር ይህ ጽሑፍ አታላይ ነው ለማየት ይቻላል። ምክንያቱም ኮሌስትሮል የእንስሳት ውጽአት መሆኑ ነው። በዚህ የተነሳ በዘይት ውስጥ በተፈጥሮ 1 ሚሊግራም እንኳን ኮሌስትሮል የለም። ኮሌስትሮል በአብዛኛው የሚገኘው እንደ ጮማ የበዛበት ስጋ፣ እንቁላል፣ ቅቤ የመሳሰሉት ምግብ ውስጥ ነው። በኮሌስትሮል ይዞታ ሪከርዱን ጨብጦ የሚገኘው አንጎል 6000 ሚሊግራም በመቶ ግራም ሲሆን በአንዳንድ አገሮች ለምግብነት ይውላል። ዝቅተኛው ደግሞ የጥጃ ስጋ ነው፣ 80 ሚሊግራም በመቶ ሚሊግራም። አንድ ሰው በየቀን የኮሌስትሮል ፍጆታ ከ350 እስከ 500 ሚሊግራም ሲሆን ይህም ከውጭ ማግኘት ይኖርበታል። ቀሪው ግን ራሱ ያዘጋጃል። በአንድ ወቅት የላቦራቶሪ መሳሪያ እድገት ዝቅተኛ በነበረበት ወቅት ሐኪሞች በደማችን ውስጥ የሚገኘው የኮሌስትሮል መጠን መጨመር ለተለያየ የልብ በሽታዎች ያጋልጣል ብለው አወጁ። ከዚያም በኮሌስትሮል ላይ እስካሁን ድረስ ሊረግብ ያልቻለ ጦርነት ተከፈተ። ቁም ነገሩ ግን የኮሌስትሮል መጠን መጨመር በሽታውን ሊያስከትለው ከሚችለው ነገሮች ውስጥ አንዱ እንጂ ዋነኛው አለመሆኑ ነው። ዋናው ነገር ስንት ኮሌስትሮል ያለው ምግብ ተመገብን ሳይሆን በሰውነታችን ውስጥ ያለው የስብ ነክ ምግቦች ስርዓተ ውደት መዛባት ነው። ይህን መዛባት ብዙውን ጊዜ ሰዎች በዘር የሚያገኙት ውርስ ነው። ባለፈው 20ኛው ክፍለ ዘመን ከኮሌስትሮል ጋር በተያያዘ ጥናት መሰረት 14 የኖቤል ሽልማቶች ተበርክቷል። በአሁኑ ሰዓት ሳይንቲስቶች እንዳረጋገጡት ከሆነ በደማችን ውስጥ ከፍተኛ የኮሌስትሮል መጠን ያላቸው አዛውንቶች ከእድሜ ጋር ተያይዞ የሚመጣው የአእምሮ ዝግመት በቀላሉ እንደሚያጠቃቸው ደርሰውበታል። ይህ በእንዲህ ከሆነ ኮሌስትሮል ጥሩ ነው መጥፎ? በአሁኑ ሰዓት የዲያግኖስቲክስ ላቦራቶሪዎች እድገት ደረጃ ከፍ ከማለቱ ጋር ተያይዞ የመጣ ምርመራን እንዳሳየው ከሆነ ኮሌስትሮል በነጻነት ብቻውን በሰውነታችን ውስጥ የማይገኝ ሲሆን ከሌሎች ንጥረ ነገር ጋር በማዋሃድ በሶስት የተለያየ ደረጃዎች ይገኛል። እኒህም ውህደቶች እንደ አወቃቀራቸው፣ ስራቸው ወይም ጥቅማቸው ይለያያል። ጥሩ፣ መጥፎና ክፉ በመባል ይህ
ስብ ነክ ኮሌስትሮል በደም ውስጥ የመሟሟት ችሎታ የሌለው ሲሆን እሱንም በደም ውስጥ ለማዘዋወር ከፕሮቲን ጋር መዋሃድ ግድ ነው። ውህደቱ ሲፈጠር ሊፖፕሮቲን በመባል ይጠራል። ይህ ሊፖፕሮቲን በሶስት ሁኔታዎች ይገኛል። ከፍተኛ ፍጋት ያለው ሊፖፕሮቲን፣ አነስተኛ ፍጋት ያለው ሊፖፕሮቲን እና ከፍተኛ ፍጋት ያለው ሊፖፕሮቲን በመባል። ከፍተኛ ፍጋት ያለው ሊፖፕሮቲን ወይም ጥሩ ኮሌስትሮል ሲባል በውሃ ውስጥ በቀላሉ የሚሟሟና ዝቃጭ የማይፈጥር ነው። ይህ ሊፖፕሮቲን ከሰውነታችን ጋር በቀላሉ የሚግባባና አላስፈላጊ ሲሆን በቀላሉ መወገድ ይችላል። አነስተኛ ፍጋት ያለው ሊፖፕሮቲን ወይም መጥፎ ኮሌስትሮል ሲሆን በውሃ ውስጥ የማይሟሟና ዝቃጭ የመፍጠር ችሎታ ያለው ነው። ይህም በኮሌስትሮል የልብ በሽታ ከማምጣት ከሚጠረጠሩት አንዱ ነው። በጣም አነስተኛ ፍጋት ያለው ሊፖፕሮቲን ወይም ክፉ ኮሌስትሮል ተብሎ የሚጠራ ሲሆን የልብና የአንጎል በሽታዎችን በማምጣት ዋነኛ ተጠያቂ ነው። ሁሉንም በልክ በሰውነታችን ውስጥ ያለው ከፍተኛ እልጋት ሊፖፕሮቲን ከጨመረ ሰየው ማለት ነው። ነገር ግን ከጨመረ ሲባል አንጻራዊ እንደሆነ አንርሳ። ዋናው ነገር አንድ ሰው በአመት አንዴ እንኳን ከኮሌስትሮል መጠን ወይም አይነቶቹ ለይቶ ለማወቅ መመርመር ይጠበቅበታል። ለእያንዳንዱ ጾታና እድሜ የራሱ የሆነ የኮሌስትሮል መጠን አለው። የሴቶች የኮሌስትሮል መጠን ከወንዶች ከፍ ያለ ሲሆን ምንም ይሁን ምን ግን በወንድ ደም ውስጥ ያለው የኮሌስትሮል መጠን ከ7.17 ሚሊዮን በሴቶች ደግሞ ከ7.77 ሚሊዮን ገደማ መሆን አለበት። ከዚህ ከፍ ያለ ከሆነ ግን ወደ ሐኪም ብቅ ማለት ነው። በመጨረሻ ማለት የምፈልገው ነገር የተለያየ የልብ ህመሞች በኮሌስትሮል በማሳበብ ይልቅ የሰውነት እንቅስቃሴ መስራት፣ ሲጋራ አለማጨስ፣ ከአልኮል መቆጠብ፣ የተመጣጠነ ምግብ መመገብና አስፈላጊ ረፍት ማድረግ ይገባል። ሰላም ውድ ተመልካቾቻችን፣ የዛሬውን በዚሁ አበቃን። ሳምንት በተመሳሳይ ፕሮግራም እስክንገናኝ ድረስ ሰላም ቆዩልን።